ሰላም ውድና የተከበራችሁ የቲጂ ዩቲዩብ ቻናል ተከታዮች እንዴት ናችሁልኝ? ይመስገን እኔ በጣም ደህና ነኝ። ዛሬም ግን እንደተለመደው በሌላ በጠቃሚ ቪዲዮ መጥቻለሁ። ዛሬ ደግሞ ይዤላችሁ የመጣሁት የማር ኬክ ነው የሚሆነው እና እሱም ያለ ኦቨን እንዲሁም ደግሞ ቀዝቃዛና በጣም በቀላሉ ሁላችንም በቤታችን ውስጥ ማዘጋጀት እንችላለን። በጣም ልዩና ቆንጆ ቴስት ነው ያለው። ሁላችሁም በቤታችሁ ሆናችሁ ሞክሩት። እንደምትወዱት እርግጠኛ ነኝ። ማንኛውም ሰው መስራት የሚችል በጣም ቀላል የሆነ የኬክ አሰራር ማለት ነው። እሺ ጓደኞቼ፣ ወደ ቪዲዮ ከመሄዴ በፊት ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንዲሁም ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ላይ ጻፉልኝ፣ እንድሰራላችሁ የምትፈልጉት ነገር ካለ ማለት ነው። እንዲሁም ደግሞ ሼር በማድረግ ለጓደኞቻችሁ አድርሱ። እሺ ወደ አዘገጃጀቱ እንሂድ። እስከ መጨረሻው ተከታተሉኝ። ወደ ቪዲዮአችን ስንሄድ እንግዲህ እንደምታዩት እዚህ ጋር ሰፋ ያለ እቃ ሁሉንም የምናዋህድበትን ካዘጋጀን በኋላ ይሄንን ክሬም ግሽጣ ይባላል በአረበኛ። ሁለቱን ጣሳ ይሄን ክሬም እንጠቀማለሁ፣ ሁለቱን ጣሳ ይሄንን ማለት ነው። በመቀጠል እንግዲህ የሚያስፈልገን እዚህ ጋር ድሪም ዋይፕ ነው። ድሪም ዋይፕ አንዷን ፓኬት ወይም አንዷን እሽግ ነው የምንጠቀመው ማለት ነው። በመቀጠል ክሬም ካራሜል እሱም አንዱን ነው የምንጠቀመው ፓውደሩን። ከዛ ነው የሚያስፈልገን ክሬም ቺዝ ወይ ደግሞ ጅብን ኬሪ ይባላል። 6 ፍሬ እንጨምራለን። በመቀጠል የሚያስፈልገን ኮንደንሳይድ ሚልክ ነው። ኮንደንሳይድ ሚልክ ሩብ ኮብ ወይም ደግሞ 1/3 መለኪያ ካላችሁ እንደኔ ይሄንን ማለት ነው በዚህ 1/3 መጠቀም ትችላላችሁ፣ ወይም ደግሞ ሩብ ኮብ ትጨምራላችሁ ማለት ነው። በመቀጠል የሚያስፈልገን ፍሬሽ ወተት ነው። እሱ ደግሞ 1/2 ወይ ደግሞ ግማሽ ኮብ ወተት እንጨምራለን ፍሬሹን። በመቀጠል የሚያስፈልገን ማር ነው። ማር ደግሞ 1 ሾርባ ማንኪያ። በነገራችን ላይ ማሩ ምንም አይነት ስኳርም ሆነ ምንም አይነት ነገር ቅልቅል የሌለው ንጹህ ማር መሆን አለበት፣ ለጤናም ለቴስቱም ለሁሉም ነገር ማለት ነው። ስለዚህ 1 ሾርባ ማንኪያ ንጹህ ማር እንጨምራለን። በመቀጠል እንግዲህ እዚህ ጋር እንደምታዩት በዚህ መምቻ ማሽን በደንብ አድርገን ሁሉንም ግብአት ለ1 ደቂቃ ወይም ለ2 ደቂቃ ያህል እንመታዋለን ማለት ነው አንድ ላይ። ክሬማችንን ለ1 ወይም ለ2 ደቂቃ ያህል በዚህ መልኩ ከመታነው በኋላ እንደዚህ ሆኖ ወጥቶልናል ማለት ነው። ልክ ይህንን ይዘት ሲይዝልን ወደ ቀጣይ ስራችን እንሄዳለን። ወደ ቀጣይ ስራችን ስንሄድ እንደዚህ አይነት ቫይረክስ ወይ ደግሞ እንደዚህ አይነት ሰፋ ያለ እቃ እናዘጋጃለን። በመቀጠል የሚያስፈልገን ወተት ነው። ፍሬሽ ወተት 1 ኩብ የሚሆን እንደዚህ እቃ ላይ እንጨምራለን፣ ሳህን ነገር ላይ። ከዛም ብስኩት የምትፈልጉትን መጠቀም ትችላላችሁ። እኔ ግን የተጠቀምኩት ይህንን የገብስ ብስኩት ነው። ምንም አይነት ስኳር የለውም። ስትበሉት ራሱ ምንም አይነት ስኳር የለውም። ያው ለጤናችንም ጥሩ ነው። ስለዚህ እኔ የተጠቀምኩት ይህንን ብስኩት ነው። እናንተ ግን በምትወዱት ብስኩት መስራት ትችላላችሁ። ብስኩቱን እንደዚህ እንደምታዩት በወተት ውስጥ እየነከርን ከዛን ቫይሬክሱ ላይ ሳህኑ ላይ ከታች እናደርጋለን፣ እንደረድራለን ማለት ነው። በመቀጠል ከስር ብስኩቱን ካረግን በኋላ ከላይ ደግሞ ክሬም እናደርጋለን። ከስር አሁንም ብስኩት ከላይ ከክሬሙ ላይ ብስኩት እናደርጋለን። ከዛ በኋላ ከላይ ደግሞ ክሬም እያደረግን እስከፈለጋችሁት ደረጃ መሄድ ትችላላችሁ። እስከ 4 ማለት ነው። ክሬማችሁ ብስኩታችሁ እንደቻለው፣ ብስኩታችሁና ክሬማችሁ እንደቻለው። እኔ እስከ 3 ደረጃ ሰርቻለሁ ማለት ነው። ስለዚህ በዚህ መልኩ እስከ መጨረሻው ትሄዳላችሁ፣ ትሰሩታላችሁ እየደረደራችሁ ማለት ነው። ሁላችሁም በቤታችሁ ውስጥ ሞክሩት። ማንኛውም ፍሪጅ ያለው ሰው በተለይ ለዚህ ሳመር በጣም ቆንጆ ነው። በጣም ሙቀት ስላለ በዚህ በሙቀት ሰዓት እንግዲህ ቀዝቃዛ ነገር ስንጠቀም ጥሩ ስሜት ይሰማናል። ስለዚህ እንደዚህ አይነት ኬኮችን ማንኛውም ፍሪጅ ያለው ሰው
ሰርቶ ማዘጋጀት ይችላል። በጣም ቆንጆ ቴስት አለው። እንግዲህ እንደምታዩት መጨረሻው ላይ ደርሻለሁ። እዚህ ጋር ክሬሙን ከላይ መጨረሻ ላይ ክሬሙ ነው መሆን ያለበት። ክሬሙን ካረግን በኋላ ብስኩቱን ፈጫለን። በምትፈልጉት ነገር ብስኩቱን ማድቀቅ ትችላላችሁ። እኔ በዚህ ነው የፈጨሁት፣ እናንተ ባመቻችሁ መንገድ ማለት ነው። ከዛ በኋላ ብስኩታችንን በዚህ መልኩ አድቅቀን ካዘጋጀን በኋላ የሚያስፈልገው ምንድነው? ከኬካችን ላይ ከክሬሙ ላይ ከላይ ማለት ነው እነሰንሷለን። ሁሉም ቦታ አዳርሰን ከላይ እንግዲህ እንደምታዩት ሁሉም ቦታ አዳርሰን ብስኩታችንን የፈጨነውን ብስኩት ከላይ እንደዚህ ከነሰነስን በኋላ ከላይ ደግሞ የምታስቀምጡት ፍራፍሬ እንጆሪ ይሄንን ማለት ነው ትጨምራላችሁ። ከሌላችሁ ግን አለመጨመር ትችላላችሁ፣ ችግር የለውም። ከላይ ብስኩቱን ፓውደሩን ከጨመራችሁ ራሱ በቂ ነው። በመቀጠል እዚህ ጋር የቀረው ክሬም ላይ ወተት ትንሽ ጨምርና ቀላቅለዋለሁ። ይሄንን ምንድነው ብስኩቱን በኋላ ላይ ስትመገቡ ስትቆርሱ ይሄንን ከጎኑ ታፈሱትና ትበላላችሁ። በጣም ቆንጆ ቴስት እንዲኖረው ክሬሚ እንዲሆን ያደርገዋል ማለት ነው። እንደዚያ ካዋድኩኝ በኋላ ወተትን ጨምሬ እቃ ላይ ጨምርና ፍሪጅ ውስጥ እሱን ማስገባለሁ ማለት ነው ከኬኩ ጋራ። ከዛ እንግዲህ ኬካችንን ፍሪጅ ውስጥ ለ2 ሰዓት ያህል ማቆየት እንችላለን። ለነገም ከሆነ ችግር የለውም። ሰርታችሁ ለነገም ዛሬ ሰርታችሁ ለነገም መጠቀም ትችላላችሁ። ከዛ በኋላ እንግዲህ እንደምታዩት በዚህ አይነት እቃ ላይ ጨምሬ ክሬማችንንም ፍሪጅ ውስጥ አስገብቼ ነበር ማለት ነው። ነገር ግን ፍሪጅ ውስጥ ከማስገባታችሁ በፊት ኬካችሁን እንደዚህ በላስቲክ በደንብ ሸፍኑት። ክሬሙንም እንደዛ በላስቲክ ሸፍናችሁ ነው ማስገባት ያለባችሁ ማለት ነው። እንግዲህ ኬኬ ከ2 ሰዓት በኋላ እንግዲህ ይሄን ይመስላል ማለት ነው። ቅዝቅዝ ብሎ ቆንጆ ነው ወጥቶልኛል። እናንተ ከፈለጋችሁ ለፕሮግራም ለተለያየ ዝግጅት ወይም እንግዳ ሲኖርባችሁ ማዘጋጀት ከፈለጋችሁ እንደነገው ለነገ ከሆነ ዛሬም ሰርታችሁ ማሳደርም ትችላላችሁ ማለት ነው። ልነግራችሁ አልችልም። በጣም ቆንጆ ቴስት አለው። በተለይ በዚህ በሙቀት ሰዓት ልባችሁን ቅዝቅዝ የሚያደርግ እንዲሁም ደግሞ በጣም ቀላል ይሆናል። ማንም ሰው በቀላሉ ቤት ውስጥ መስራት የሚችል ነው። ቁርስን ደግሞ ስናየው እንደምታዩት ይሄን ይመስላል። በጣም ቆንጆ ቴስት ነው ያለው። እንደዚህ ልስልስ ያለ ቅዝቅዝ ያለ በጣም ቆንጆ ጣፋጭ የሆነ ኬክ ነው። እንደምታዩት ክሬሙ ከላይ ብስኩት ከስር ክሬም ከዛም ብስኩት ከዛን ክሬም እያለ ደረጃውን ጠብቆ ማለት ነው። በጣም ያምራል። ክሬሙን ደግሞ እንደምታዩት እንደዚህ እያፈሰሰን ከጎን ማለት ነው እንደዚህ እያደረግን ስንመገበው ኬኩን እንዲየቆረስን ከክሬሙ ጋራ መመገብ እንችላለን። በጣም ቆንጆ ቴስት ነው ያለው። በጣም ወድጄዋለሁ። እናንተም ሰርታችሁ ሞክሩት። በጣም ብዙ ሰዎች ቀምሰው ታይተውት በጣም የወደዱት ኬክ ነው። ስለዚህ ይሄንን ደግሞ እኔ ደግሞ ለእናንተ ላሳያችሁ ብዬ አስቤ ነው። ብዙ ጓደኞቼ የሚወዱት ስራዬ ነው። ስለዚህ ሞክሩት። እንደምትወዱት እርግጠኛ ነኝ። ማንኛውም ሰው ማዘጋጀት የሚችል ነው። እሺ ጓደኞቼ፣ ለቻናሌ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሀሳብ አስተያየታችሁ እንደተለመደው በኮሜንት ሴክሽን ላይ ጠብቃለሁ። ስለምታበረታችሁኝ እና ደግሞ የበለጠ እንድሰራ ስለምታደርጉኝ ነበር ጓደኞቼ እጅግ በጣም አድርጌ አመሰግናለሁ። እሺ በቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑልኝ። ባይ ባይ።